ወይ ሩታ ጉድ! ሩታ ለሙድ ነው ይሄንን ሁሉ አብርሽን ጠብ አደረገችው በሶስት ቀን። ከዛም አልፎ እኔ እንዴት አንተ ጋር ኖራለሁ ብላ እንግዲህ ጉድ ሰራቻቸው። አብርሽ ምን አለ? አብርሽ የመጨረሻ አስጠናቀቃት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በተለመደው በአብርሽና በሩታ ከች ብያለሁ ማለት ነው። እንግዲህ አብርሽና ሩታ ሰሞኑ የሩታ ሀረካት እንዴት እንደሆነ አይደለም አብርሽን እኛን ጉድ ያስባለ ነበር። በሶስት ቀን ውስጥ እንዴት ተቀየረች በሚለው ማለት ነው። በጣም ነው የሚገርመው። ከዛም አልፎ ተርፎ እንግዲህ አሁን ላይ ያ ሁሉ ሆኖ እኔ የሚገርመኝ ነገር እሱን ጠብ ለማድረግ 3 ቀን ወይም 1 ቀን አይፈጅብኝም ብላ ሩታንም አብርሽን ማስጠርታ ከወንድሟ ጋር ከች ብላ እንግዲህ ያደረገችው ነገር አያችሁ። አሁን ላይ ግን አብርሽን ሳይሆን ህዝቡን ነው በቃ የሆነ የዋሸሹም በቃ የሆነ ነገር እያደረግሽ ይመስላል። አሁን ላይ በጣም አስጠሉ አይደል? ከምንም በላይ ነው ያስጠሉት ወላሂ። እና ውዶችዬ ማለት ነው ሁላችሁንም ከልብ እያመሰገንኩ በጣም የሚገርም ነገር ነው የሩታ የሰሞኑ ሀረካት ያው ከዛም አልፎ ተርፎ እንግዲህ የሚገርመው ነገር ከወንድሟ ጋር ከች ብላ ሄርሜላንም አስጠርታት አንቺ የኔን ባል ለመቀማት ብዙ ጊዜ ፈይቶብሻል። እኔ ግን ባሌን ወደ ራሴ ለመመለስ በ3 ቀን ጠብ አድርጌዋለሁ። ለእናንተ ሙድ ነበር እንጂ እኔ ተመልሼ ያን ሁሉ ሰርቶኝ ትዳር ውስጥ እንደማልገባ ልነግርሽና ላሳይሽ ነው። የዛትኩብሽን ነገር ታስታውሽ ከሆነ ያንን ለማድረግ ነው እንደዚህ ያደረኩትኝ ብላ እንግዲህ ግልጹን አውጥታ ሳገረቻት ማለት ነው። ጉድ ነው ዘንድሮ። ወይ ጉድ! እንኳንም አደረግሽ ነው የሚባለው። እንኳንም አደረግሽ እንበል እንጂ ወይ ሲያስጠላ ግን አብርሽ እንደዛ ሆኖ ጠብቆ በስተመጨረሻም ይሄ ይሆናል። በእውነት ነው የምላችሁ እኔ እንጃ። ወይ ጉድ! አብርሽ አላመነም። ሩታ ምንድን ነው ብሎ ደነገጠ። ምክንያቱም ሄርሜላን ከራስ ከድተው በድጋሜ ደግሞ ሄርሜላ ራሱ ማመን አቃታት። በእውነት ያደረገችው ነገር ማለት ነው ምንድን ነው ያኔ የሆነ ነገር እኔ አይደለሁም ብሎ እንግዲህ ዝቶባታል። አብርሽ ምን እንደሚያደርግ አይታወቅም። ያው አሁን ላይ የሩታ አካሄድ አብርሽ እንደሚወዳትና በቃ ወደ እሷ እንዴት እንደምትመልሰው ካወቀች በኋላ ያው ሩታ ይሄ አብርሽ የሚባል ግን አንዳንዴ በግ ነው የሚያስብላለ ማለት ነው። ያቺ ምና ስትለው ወደ እሷ በጣም የሚገርመው ማለት ነው። ከምንም በላይ የሚገርመኝ ነገር ወዴት ኖረ ነገሩ? ወዴት እየተሄደ ነው ማለት ነው። አያስጠላችሁም? ግን አንዳንድ ጊዜ በጣም ነው የሚገርመኝ። ምክንያቱም እኔ አላውቅም ይሄ ሁሉ ነገር እንዴት እውነት ለዶላር እንደዚህ መሆን አብርሽን ሳይሆን በቃ ህዝቡን ነው። አሁን ላይ ህዝቡን ነው በቃ የዋሸሽው የአብረ እንትና ማለት ነው። ሩታ በጣም አበዛችውና ከምንም በላይ ያስጠላል። በእንደዚህ ሁኔታ የሚካሄድ አይመስለኝም ማለት ነው። ሄርሜላ እንግዲህ አሁን ላይ ያው አብርሽ ወደ እሷ ስለሚመጣላት እንኳን ደስ አለሽ። ያው ግን ያው አይተሻል ይሄ የሩታን ሙድ እንደዚህ ስለሰራችሽ በጣም ያስጠላል ማለት ነው። ከምንም በላይ ሩታ ይሄንን ማድረግ አይጠበቅም ነበረ። ቢያንስ ባለቤትሽ ነው፣ የልጅሽ አባት ነው። እሷ ደግሞ ያው ከወንድሟ ጋር ሆና ብድሬን ለመክፈል ነው እንጂ ከአንተ ጋር ይሄንን ሁሉ ሰርታኝ እኔ ተመልሼ እንደው ትንሽ እንኳን አይቀፍም ወይ? ስራ ሊይዝ ነው ወይ? ካንተ ጋር ሁኔ ህይወትን ልመራ ነው ወይ ብላው ቁጭ ብላለሽ ማለት ነው። በጣም የሚገርም ነው። ያም ሆነ ያ የሚገርመውና የሚያስጠላው ነገር ማለት ነው ውዶችዬ፣ እንዴት ለሰው ልጅ ክፉ ማሰብ እና ከወንድሟ ጋር እንግዲህ ለአብርሽ ይህንን ሁሉ ነገር ነግረዋለች። አብርሽ በነገሩ ላይ ግን ማመንም አልቻለም። በጣም የሚገርም ነው። ምክንያቱም
እኔ እንጃ ወላሂ ነው የምላችሁ። ከምንም በላይ እኔ የሚገርመኝ ነገር የሩታ ልክ በቃ አንድ ሰሞን ጥሩ ሁና አክቷ ምናምን በቃ አሁን ላይ እንዴት ሊሆኑ ነው እያልን ስንል መጨረሻ ላይ ለድራማ እንደቀረበችው አብርሽን በ3 ቀን ጠብ እንዳደረኩት አንቺ ይሄንን ሁሉ ቀን በቃ ዝቻዬን እና እኔ እንዴት እንትን እንደምል እያሳየሁሽ ነው ያለቻት። በጣም ይገርማል ወላሂ በጣም ይገርማል። ከምንም ከማንም በላይ እኔ በሳቅ ነው በእውነት ነው የምላችሁ ማለት ነው። እና በጣም የሚገርም ነው የሩታ ነገር። እንግዲህ አሁን ለሆነ ነገር የምታደርገው ነገር በቃ አሁን ግን ድጋሚ ብትመጣ አብርሽ ያምናታል። በገዛ እጇ ህይወቷን እያበላሸች ይገኛል ብለን ነው የምናስበው። መቼም ግን ደግሞ አይደለም ለድራማና ለዶላር ስለሆነ ምንም ችግር የለም። ነገ ደግሞ ሩታ በሆነ ነገር አብርሽን ጠብ ታደርገዋለች ማለት ነው። አሁን ላይ የተጀመረ ክስ ደግሞ ይመጣና ፈርም አትፈርም እየተባባሉ እንደገና ይመልሳል። ወይኔ ግን አያስጠላም? አንዳንድ ጊዜ ማለት ነው። አንዳንድ ጊዜ ያስጠላቸዋል በእውነት ነው የምላችሁ። ምክንያቱም እንዴት የሰው ልጅ ለዚህ ያህል ለዶላር ተብሎ በጣም ነው የሚያስጠላው። ሩታ ግን ከምንም ከማን በላይ አበዛሽው። አብርሽን ብቻ ሳይሆን የእንትን ያልሽው ሁላችንንም ማለት ነው። እንደዚህ ማድረግ አይጠበቅም ነበር ማለት ነው። በቃ ካልፈለግሽው አልፈለግሽውም ነው፣ ግዴታ ነው እንዴ? ግድ በቃ ለመበቀል ያደረገችው ነገር ፈጣሪሽ ካለ እኮ ፈጣሪ ሁሉንም ነገር ይመልስ ነበር። ግዴታ የሰው ልጅ በእርግጥ መልሽ፣ ምንም ችግር የለውም። በጣም ነው የሚገርመው። በጣም ነው የሚገርመው ሁሉም ነገር ማለት ነው። ከምንም እኔ የሚገርመኝ ነገር እና ሁላችሁም ደግሞ እስኪ እንደው አሁን በማን ነው የምትፈርዱት? በሩታ ነው በአብርሽ? አብርሽ እኮ የሆነ ልክ እንደ ከዛም ከዚህ የሚያስቀው ነገር ማለት ነው እንደ መሩት ሄርሜላ አሁን ላይ በጣም እንዴት እንደዚህ ታደርጊያለሽ ብላ እሪ ቁቁዋለች። ውሸት ነው እንዴ? አዎን በቃ የኔን ባል እንዴት በ3 ቀን ለማሳየት ነው ወደ እኔ ለማድረግ 3 ቀን አልፈጀብኝም። አንቺ ግን የኔን ባል ቀምተሽ ስንት ጊዜ ፈጀብሽ? ያውም እንደዚህ ተመልሶ ለሚመጣ አየሽ ግን ብላ እንግዲህ ሁሉንም ነገር አሳየቻት ማለት ነው። በጣም የሚገርም ነው ከሁሉም በላይ ማለት ነው። እና ጉዶችዬ ዲንጃ አንዳንዴ በቃ ይሆናል አይደል? ስታስቡት ግን ምንድን ነው ሩታ የምታደርገው ነገር ማለት ነው? ሩታ እንዴት ይሄ ይደረጋል፣ ይሄ ነገር ይደረጋል ብሎ ሰውትን ማሰብም የሆነ ነገር ግን ማድረግ ነበረባት ማለት ነው። ቢያንስ እንኳን ለነሱ ሳይሆን በቃ ለነሱ ሳይሆን በቃ ለኛ እናንተ ሳላት ጨርሳችኋል፣ ለኛ ማለት ነው። ይሄ መደረግ የለበትም ነበር ማለት ነው። እና ለማንኛውም እንጃ የአንዳንዴ በጣም የሚገርም ነገር ነው። ውዶችዬ ሁላችሁንም ከልብ እያመሰገንኩኝ ከዚሁ እሰናበታችኋለሁኝ። ቪዲዮውን ግን ላይክ ሼር እያደረጋችሁ ቤተሰብ አድርጉኝ። አላህ ሱብሃነሁ ወተዓላ ከስደት ያውጣን። ለማስተራብነት ደግሞ ዱዓችሁ ሁሉ ነገራችሁ አይለያችሁ እላለሁ ማለት ነው። እንግዲህ ማስተራብነት አሁን ላይ ያው ሕክምና ላይ ነው። ሁሌም ቢሆን ዱዓችሁና እንትናችሁ አይለይ እያልኩ ከዚሁ እሰናበታለሁ። መልካሙን ሁሉ መኝላችኋለሁ። መልካም ጊዜ፣ መልካም ያሰማን ውዶችዬ። ባይ ባይ። አላህ ይጠብቀን ይጠብቃችሁ ማለት ነው። እወዳችኋለሁ። ላይ ወደዳችሁ ይውደደን። አላህ ሱብሃነሁ ወተዓላ ሁላችንም ይጠብቀን ይጠብቃችሁ ማለት ነው።
እና ግን ቪዲዮን ላይክ አድርጉ። ባይ ባይ።